የተወደዳችሁ በዓለም ዙሪያ የምትገኙ የሁሉ አድማጭ ተመልካቾች ትኩስ የባህር ማዶ መረጃዎችን ይዘን ቀርበናል። ሁላችሁም ላይክና ሰብስክራይብ ማድረግ ማድመጥ ጀምሩ። በቅድሚያ ዋና ዋናዎቹ ፑቲን ለአሜሪካና ለአውሮፓ ከባድ መልእክት አስተላልፈዋል። ከመላ የኔቶ ህብረት ጋር እየተዋጋን ነው ብለዋል። ሞስኮ ጦርነት ትፈልጋለች ብሎ ማሰብ የማይታመን በማለት ዶናልድ ትራምፕ ጦርነቱን ሊያባብስም ይችላል ሲሉ አስጠንቅቀዋል። ትራምፕ ሩሲያ ትንሽ የጎረቤቷን ማሸነፍ አልቻለችም ላሉበት አስተያየት ፑቲን ምላሽ ሲሰጡም ሀገራቸው ከመላው የኔቶ ህብረት ጋር ነው እየተዋጋችም የምትገኘው በማለት ተናግረዋል። ሩሲያ የትኛውም ኃይል ሊያሸንፋት እንደማይችልም ገልጸዋል። ፑቲን አክለውም የዩክሬን ምዕራባውያን ደጋፊ ሀገሮች የሩሲያ ዘይት የተሸከሙ መርከቦችን ወደ ዓለም አቀፍ ገበያዎች እንዳይሄዱ ለማድረግ እንዳይሞክሩ ጠንካራ ማስጠንቀቂያ ሰጥተዋል። እንደነዚህ ያሉት ድርጊቶች እንደ የባህር ላይ ወንበዴ ተደርገው እንደሚቆጠሩና ኃይለኛ ምላሽ ሊያሰጥም እንደሚችል ገልጸዋል። በተመሳሳይ መረጃ አሜሪካ በቀጣይ የሩሲያ ኢነርጂ ተቋማትን በሚሳይል ለመምታት ለዩክሬን መረጃ ለመስጠት አቅዳለች። ከ16 ሰዓታት መቋረጥ በኋላ በቾርኖቤል ኃይል ወደ ነበረበት መመለሱንም አይኤኢኤ ገልጿል። ፈረንሳይ ሩሲያ ሰው አልባ አውሮፕላኖችን ማውደምና ነዳጅ ታንከሮቿን ማቆም እንደሚያስፈልግ በመግለጽ በሩሲያ ላይ ጠንካራ እርምጃ እንዲወሰድ ጥሪ አቅርባለች። በኮፐንሃገን በተካሄደው የአውሮፓ ስብሰባ ላይ ማክሮንና ሌሎች የአውሮፓ መሪዎች በሩሲያ ላይ በተለይም በኢነርጂ ሴክተሯ ላይ በማተኮር በሩሲያ ላይ ከባድ ማዕቀብ እንዲጣል ጥሪ አቅርበዋል። ይህ በእንዲህ እንዳለ ሩሲያ በነዳጅ ማጣሪያ ፋብሪካ ላይ የተነሳ እሳት ቃጥሎ በዩክሬን ሰው አልባ አውሮፕላኖች ጥቃት ምክንያት የመጣ እንዳልሆነ ገልጻለች። የዩክሬን ባለስልጣናት ኪየቭ የሩሲያን የኢነርጂ ተቋማት ኢላማ አድርጋ ጥቃት እየሰነዘረች መሆኑን ገልጸዋል። ዜሌንስኪ በዛፓሪዚያ የኒውክሌር ኃይል ማመንጫ የአስቸኳይ ጊዜ አዋጅ መከሰቱን በመናገር ማስጠንቅቀዋል። እነዚህን ሌሎችን መረጃዎችን በዝርዝር የምትሰሙ ይሆናል። ፑቲን ማንም ከፍላጎታችን ወደኋላ አይመልሰንም በማለትም ተናግረዋል። የሩሲያው ፕሬዝደንት ፑቲን ሩሲያ ጦርነትን ትፈልጋለች ብሎ ማመን የማይመስል ነገር ነው ማለት ትራምፕ ጦርነቱን እንዲባባስ ሊያደርጉ ይችላሉ ሲሉ አስጠንቅቀዋል። ትራምፕ ዩክሬን ሞስኮን እንድታጠቃ የረዥም ርቀት ሚሳይሎች ከሰጡ ያን የጦርነቱ ከመቼም ጊዜ በበለጠ ይባባሳል ብለዋል። ሩሲያ ከመላው ኔቶ ጋር እየተዋጋች መሆኑን ገልጸዋል። ፕሬዚደንት ቭላዲሚር ፑቲን ሩሲያ ከኔቶ ሀገራት ጋር ግጭት አትፈልግም በማለትም ገልጸዋል። ምንም እንኳን የአውሮፓ መንግስታትና ልሂቃን ከሩሲያ ጋር ጦርነት መቃረቡን ቢያስጠነቅቁም እንዲህ አይነቱ በጦርነት ከሩሲያ ጸጥታ ጥቅም ጋር የሚቃረን ስለሆነ ለማመን ይከብዳል ብለዋል ፑቲን እነዚህን አስተያየቶች ትናንት በሶቺ በሩሲያ የባለሙያዎች ስብሰባ ላይ ተናግረዋል። ዶናልድ ትራምፕ ለዩክሬን የቶማሃውክ ሚሳይሎችን ለማቅረብ ከወሰኑ ጦርነቱን እንደ ማባባስ ይቆጠራል በማለት ተናግረዋል። እሁድ ዕለት የአሜሪካ ምክትል ፕሬዚደንት ጄዲ ቫንስ ዋሽንግተን ሞስኮን ጨምሮ በሩሲያ ውስጥ ጥልቅ ኢላማዎች ለመምታት የሚችሉ የረዥም ርቀት ቶማሃውክ ሚሳይሎችን ለዩክሬን ለመስጠት እየገመገመች መሆኑን ገልጸዋል። የአሜሪካ ወታደራዊ ኃይሎች ቀጥተኛ ተሳትፎ ሳይኖር ቶማሃውክን መጠቀም አይቻልም ብለዋል። ይህም የአሜሪካ ሩሲያ ግንኙነትን ጨምሮ ሙሉ ለሙሉ አዲስ በጥራት የተለየ የእድገት ደረጃን ይመሰረታል ሲሉም ፑቲን ገልጸዋል። ይህ ሪፖርት ሰማው አሜሪካ በሩሲያ ውስጥ በኢነርጂ መሰረተ ልማት ላይ የረዥም ርቀት ጥቃቶችን ለመፈጸም ለዩክሬን መረጃ ለመስጠት ማቀዷ በተመለከተ ሪፖርቶች ከወጡ በኋላ ነው ሲልም ሮይተር ዘግቧል። ይህ በእንዲህ ያለ ሩሲያ ጥቃቶችን ተከትሎ በሰሜናዊ ዩክሬን አውራጃዎች ተቋርጦ የነበረው የኤሌክትሪክ አገልግሎት ተመልሷል። የዩክሬን ጠቅላይ ሚኒስትር ዩሊያ ሲቭሪዴንኮ የአደጋ ጊዜ ቡድኖች በሩሲያ ጥቃት ምክንያት ወደ ተቋረጡት ሰሜናዊ ዩክሬን ክልሎች በመሄድ የኤሌክትሪክ ኃይል ወደ ስራ እንዲመለስ እያደረጉ መሆኑን ገልጸዋል። ሮብ ዕለት በስላ ቡቲች ላይ የደረሰው የድሮን ጥቃት ተከትሎ በቾርኖቤል ፋብሪካ ላይ ለ3 ሰዓታት የቆየ የመብራት መቋረጥ ተከስተዋል። ከ2016 ጀምሮ የጨረር ፍሳሾችን ለመከላከል የተነደፈውን አዲስ የተገነባውን የመያዣ ክፍልን ጨምሮ መሆኑ ተገልጿል። በቾርኖቤል የሚገኘው አራተኛው ሪአክተር በ1986 ፈንድቶ በታሪክ እጅግ የከፋ ሲቪል የኒውክሌር አደጋም አስከትሎ ነበር።
ሲቭሪዴንኮ በአንድ ሌሊት በሩሲያ ጥቃቶች ምክንያት ኃይል በተቋረጠባቸው የሱሚ ድንበር ክልል 2 ክፍሎች ኃይል ሙሉ በሙሉ መመለሱንም ገልጸዋል። የሩሲያ ጥቃቶችን ተከትሎ ከ300 ሺህ በላይ ደንበኞች ኃይል አጥተዋል ማለትም በአጎራባች የቼርኒሂቭ ክልልም ጥገና በመካሄድ ላይ መሆኑን አስታውቀዋል። አክለውም በሰሜናዊ ስላቮቲች ከተማ በቼርኖቤል የኒውክሌር ኃይል ማመንጫ ጣቢያ አቅራቢያ አስፈላጊ መሰረተ ልማት ቦታዎች እንደገና ከፍርግርግ ጋር እንደተገናኙና ሰራተኞቹ በቅርቡ ወደ ቀሪው ከተማ ኃይል ለመለስ እንደሚሰሩ ገልጸዋል። በሌላ መረጃ ፑቲን የአላስካን ስብሰባን አወድሰዋል። ከትራምፕ ጋር በነበራቸው ቆይታ ምቾት እንዲሰማቸውም ገልጸዋል። ቭላዲሚር ፑቲን ዶናልድ ትራምፕ በዩክሬን ሰላምን ለማምጣት የሚያደርጉትን ጥረት በማድነቅ በነሐሴ ወር በአላስካ ያደረጉትን ስብሰባ ውጤታማ መሆኑን ገልጸዋል። የዩክሬን ቀውስ ለመፍታት መንገዶችን መፈለግ መሞከራቸው ጥሩ ነበር በማለት ከትራምፕ ጋር በመነጋገራቸው ምቾት እንደሰማቸው ተናግረዋል። ፑቲን የመጨረሻውን የኒውክሌር ጦር መሳሪያ ቁጥጥር ስምምነት በየካቲት ወር ካለቀ በኋላ ስምምነታቸውን ለሌላ ዓመት ለማራዘም ለአሜሪካ ያቀረቡትንም ሐሳብ አረጋግጠዋል። እነሱ ካልፈለጉ እኛም አያስፈልገንም ሲሉ ተናግረዋል። ፑቲን አክለውም በኒውክሌር መከላከያችን እርግጠኞች ነን ብለዋል። የሩሲያው ፕሬዝደንት ትራምፕን አመስግነው የጋራ ፍላጎቶችን በማጉላት የዩክሬን ምዕራባውያን ደጋፊ ሀገሮች የሩሲያ ዘይት የተሸከሙ መርከቦችን ወደ ዓለም አቀፍ ገበያዎች እንዳይሄዱ ለማድረግ እንዳይሞክሩም ጠንከር ያለ ማስጠንቀቂያ ሰጥተዋል። እንደነዚህ ያሉት ድርጊቶች እንደ የባህር ላይ ወንበዴ ተደርገው እንደሚቆጥሩና ኃይለኛ ምላሽ ሊያሰጥ እንደሚችል ገልጸዋል። ይህ በእንዲህ ያለ ፈረንሳይ ሩሲያ ሰው አልባ አውሮፕላኖችን ማውደምና የነዳጅ ታንከሮቿን ማቆም እንደሚያስፈልግ በመግለጽ በሩሲያ ላይ ጠንካራ እርምጃ እንዲወሰድ ጥሪ አቅርባለች። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሐሙስ ዕለት እንደገለጹት ወደ አውሮፓ የአየር ክልል የሚገቡ ሰው አልባ አውሮፕላኖችን ማውደምና የሞስኮ ጦርነት የገንዘብ ድጋፍ ማቋረጥ በህገወጥ መንገድ ዘይት በሚያጓጉዙ የጥላ መርከቦች ላይም ጠንካራ እርምጃ እንዲወሰድ ጠይቀዋል። በኮፐንሃገን በተካሄደው የአውሮፓ ስብሰባ ላይ ማክሮን ሌሎች የአውሮፓ መሪዎች በሩሲያ ላይ በተለይም በኢነርጂ ሴክተሯ ላይ በማተኮር በሩሲያ ላይ ማዕቀብ እንዲጣል ጥሪ አቅርበዋል። ዩክሬን በአውሮፓ ላይ እያደገ ባለው ድብልቅ ጦርነት ግንባር ላይ ያላት ሚናም አጉልታ አሳይተዋል። ማክሮን በአውሮፓ የፖለቲካ ማህበረሰብ ስብሰባ ላይ ከ40 በላይ መሪዎች እቅዳቸውን ለሩሲያ ሳይገልጹ ጥቅማቸውን እንዲጠብቁም አሳስበዋል። ፈረንሳይ ሰው አልባ አውሮፕላኖችን መተኮስና የነዳጅ መርከቦችን ማቆምን ጨምሮ በሩሲያ ላይ ጥብቅ እርምጃዎች እንዲወሰድም አሳስባለች። አድማጭ ተመልካቾች የዕለቱ መሰማት የነበረባቸው መረጃዎች በዚሁ ተጠናቀቁ። ለተጨማሪ መረጃ ላይክ እና ሰብስክራይብ እንዳይረሳ።